ጤና ይስጥልኝ እንደገና እንደምናመሻችሁ። ኢንስትራክሽናል ዲዛይን አንዱ ኤሌመንት የሆነውን የኢንተራክቲቭ አክቲቪቲ እንዴት እንሰራለን የሚለውን ነው ዛሬ ዲስከስ የምናደርገው። ኢንተራክቲቭ አክቲቪቲ ማለት ቱ ዌይ የሆነ በሁለት ወገን ተማሪዎች ከቱሎቹ ጋር ከማስተማሪያ ቱሎቹ ጋር ኢንተራክት እያደረጉ እየነኩ ክሊክ እያደረጉ ጥያቄ ሲጠይቃቸው እነሱ እየመለሱ የሚካሄድበት የማስተማር ዘዴ ነው። H5P ማለት የኤችቲኤምኤል የመጨረሻው የፕሮግራሚንግ ላንጉጅ ከፍተኛ ደረጃ ነው። ስለዚህ አሁን አብዛኞቹ ትልልቅ ተቋማት ኮርሶቻቸውን የሚያዘጋጁት በዚህ ነው። ይሄ ቴክኖሎጂ ለኮርስ ብቻ አይደለም የሚያገለግለው። ኢንዱስትሪዎችም ሾርት ተርም ትሬኒንጎችን ለሰራተኞቻቸው ለማዘጋጀት ይጠቀሙበታል። ለምሳሌ የመኪና ኢንዱስትሪዎች የመኪና ስፔር ፓርቶችን ለማስተማር አዳዲስ ቴክኒኮችን ለማሳየት በዚህ አይነት መልኩ ሰራተኞቻቸውን ያሰለጥናሉ። የሲፒዲ ትሬኒንግ የሚባለው ላይ የኮንቲኒየስ ፕሮፌሽናል ዲቨሎፕመንት ላይ ሁሉ በጣም ኢፌክቲቭሊ እና ኤፊሽንትሊ የሚጠቀሙበት ቴክኖሎጂ ነው። ስለዚህ እኛም ተማሪዎቻችን በጣም ዘ ቤስት የሚባለውን አይነት እንዲያገኙ ይሄን ቴክኖሎጂ ነው ኢምፕሊመንት የምናደርገው። አንዳንዶቹ መልቲፕል ቾይስ ሊሆኑ ይችላሉ ወይም ደግሞ ቼክሊስት ሊሆን ይችላል። እነዚህን ሁሉ የሚያካትት ነው ማለት ነው የኛ ዲዛይን። እንዴት ነው የምንሰራው የሚለውን ነው እንግዲህ ኢንተራክቲቭ ቱሎችን ለማዘጋጀት ወይም ኢንተራክቲቭ ቱሎችን ለመስራት የመጀመሪያ የሚያስፈልገው ቱሉ ነው። ቱሉ ማለት ለምሳሌ H5P የሚባለው ቱል አለ። ግን H5P የሚባለው ቱል የሚጫንበት ቦታ ይፈልጋል። አንድ ባክአፕ አለው። ለምሳሌ አሁን እኛ የምንጠቀመው ወርድፕረስ ቤዝድ ነው። ስለዚህ ወርድፕረስ ላይ መጫን አለበት። ተጭኗል፣ እሱን ጭነነዋል። ወይም ሙድል የሚጠቀምም ካምፓኒ ካለ ሙድል ላይ መጀመሪያ መጫን አለበት። ወይም ደግሞ ሌላ ሰርድ ፓርቲ ያለ ከፍላችሁ ቱሎቹን ዲዛይን ሄዳችሁ ዲዛይን የምታደርጉበት ሜካኒዝምም አለ። ስለዚህ በዛ መሰረት ነው ማለት ነው የምንሰራው። አሁን እኔ እንደ መምህር ሎጊን አድርጌያለሁ እዚህ አካውንት ላይ። እንደ መምህር ሎጊን ስታደርጉ H5P የሚለውን የት ጋር እንደምታገኙት በማሳየት ጀምራለሁ። as usual ይሄ ፍሪደም ለርኒንግ የሚለው ቦታ ሄዳችሁ ዳሽቦርድ ነው ክሊክ የምታደርጉት። ዳሽቦርድን ስትነኩ ይሄ ለርንፕረስ ያለበት ፔጅ አለ። ለርንፕረስ ላይ መጨረሻ አካባቢ H5P ኮንተንት የምትል ታገኛላችሁ። H5P ኮንተንት እሷን ክሊክ ታደርጓታላችሁ። ወይም ደግሞ ለመጀመሪያ ቀናችሁ ከሆነ ከዚህ በፊት ምንም ክሬት ያደረጋችሁ ቱል ከሌለ አድ ኒው የምትለዋን ክሊክ ታደርጋላችሁ። ልክ አድ ኒው የሚለውን ክሊክ ስታደርጉ አሁን የH5P ኮንተንት ልትሰሩበት የምትችሉበትን ኢንቫይሮንመንት ይከፍትላችኋል ማለት ነው። ያው ብዙ ኢሜጆችን ሎድ ስለሚያደርግ ሪሌቲቭሊ ትንሽ የተወሰነ ረዘም ያለ ጊዜ ሊወስድ ይችላል። ሎድ እስከሚያደርግ ጠብቁታላችሁ። አሁን በዚህ በኩል በቀኝ በኩል የምታዩቸው ዲስፕሌይድ ኦፕሽንስ የሚል አለ። ዲስፕሌይ ቱልባር፣ አሎው ዩዘርስ ቱ ዳውንሎድ። እነዚህን ኦፕሽኖች ኦን ካደረጋችኋቸው እናንተ የሰራችሁትን ኮንተንት ወደፊት ተማሪዎቹ ዳውንሎድ አድርገው መውሰድ ይችላሉ ማለት ነው። ኢምቤድ ለማድረግ የሚያስችላቸውን ወይም ሾርት ኮድ ሊንክ እንዲወስዱ የሚፈቅድላቸው እድል ይሰጣቸዋል። ነገር ግን ይሄንን አንቲክ ካረኩት እነዚህን አንቼክ ያረኩ የነበሩትን በሙሉ ካጠፋዋቸው በቃ ሰኪዩር ነው ማለት ነው። የኛ ቱል ሰኪዩርድ ነው። የፈለገ ቱልን ብንሰራ ዌብሳይታችን ውስጥ ብናስገባውም ሌሎች መንገደኛ ሰዎች ወይም ተማሪዎች ዳውንሎድ አድርገው እንዳይወስዱ ይከለክላቸዋል። ስለዚህ ሁል ጊዜ ዲዛይን ስታደርጉ መጀመሪያ እቺን አጥፏት። እቺን ካጠፋችኋት በቃ ሰኪዩር ነው ማለት ነው። በኋላ ፊት ለፊት ላይ ምን አይነት ቅርጽ እንዳለው አሳያችኋለሁ። ከዛ ልክ አሁን አድ ኒው ስለው ይሄንን ዊንዶ ይከፍትልኛል። ይሄ ዊንዶ የH5P ሀብ ይባላል። የH5P ሀብ ማለት H5P የሚባለው ካምፓኒ የተለያየ ቱሎችን ዲዛይን ካደረገ በኋላ በትምህርት ዙሪያ ያሉ ኢንዱስትሪ ውስጥ ያሉ ሰዎች ይህንን ቱል ተጠቅመው ልዩ ልዩ የማስተማሪያ ኮንተንቶችን ለመስራት የሚፈልጉ ሰዎች እንዲጠቀሙባቸው የሚቀርብበት ሳይት ነው ሀብ የሚባለው። ስለዚህ እዚህ ጋር የምታዩዋቸው ቱሎች በሙሉ ከH5P ሀብ ላይ እኛንን ዳውንሎድ ያደረግናቸው እንጂ መጀመሪያ ባዶ ነበር፣ ዜሮ ነበር። ስለዚህ 52ቱን አይነት አክቲቪቲዎችና ቱሎች ኢንስቶል አድርገን ከዚህ ከH5P ሀብ ላይ አምጥተን እኛ ሲስተም ላይ አድርገናቸው ለእናንተ ሬዲ እንዲሆኑ በቀላሉ ፒክ ያደረጋችሁ እንድትጠቀሙባቸው ያደረግነው እኛንን። ስለዚህ ማንም ሰው መጀመሪያ ሴትአፕ ሲያደርግ እነዚህን ዳውንሎድ አድርጎ ማስገባት አለበት ማለት ነው። ሁሉንም ዳውንሎድ ያደረጋችሁት 5 ከሆነ 5 ብቻ ነው መስራት የምትችሉት።
ዳውንሎድ ያደርጋችሁት 20 ከሆነ 20ውን ነው መጠቀም የምትችሉት። በጣም ማክሲመም ኤፈርት ተጠቅመን ብዙዎቹን ለመስራት እንዲመቸን ያው 52 አይነት ቱሎችን አውርደናል ማለት ነው። ሶ የመጀመሪያው ስራችሁ የሚሆነው ከነዚህ ቱሎች ውስጥ እያንዳንዳቸው የትኛው ቱል ምን ፐርፐዝ አለው የሚለውን እንድታዩት ለማድረግ ነው። በጣም ቀላል ከሚባለው ልጀምርና ወደ ውስብስቦቹ እየሄድኩኝ እቀጥላለሁ ማለት ነው። ለምሳሌ ዘ ሲምፕለስት እቺ አሪትሜቲክ ኩዊዝ የምትባለዋ ነች። አሪትሜቲክ ኩዊዝ እኛ ኦልሞስት ምንም እንሰራው ነገር የለም። በቃ ጀስት ሴትአፕ አድርገን ብቻ ማስቀመጥ ነው። እሷ ራሷ ትሰራለች። ስለዚህ አሪትሜቲክ ኩዊዝ ምን እንደሆነች ለማወቅ የምታረጉት ምንድነው? ከመረጣችሁ በኋላ ዲቴይልስ የሚለውን ትነኩታላችሁ። ከዛ ይከፍትላችኋል። ዲቴይልስ ላይ ይሄ ቱል ምን እንደሚጠቅም ለተማሪዎቻችሁ ምን እንደሚሰራላቸው ይነግራል። ለምሳሌ creating arithmetic quiz consists of multiple choice questions. As an author, all you have to do is decide the type and length of the quiz. በቃ ቺምቻም ትስኑት። ምን አይነት ታይፕ ነው? መደመር ነው፣ መቀነስ ነው፣ ማባዛት ነው፣ ማካፈል ነው የሚለውን ተወስናላችሁ። ከዛ ውጪ the length of the quiz 20 ጥያቄ ይወጣልህ እዛ ውስጥ 100 ጥያቄ ላስገባልህ 1000 ጥያቄ ላስገባልህ እሱ ብቻ ነው የምትወስኑት። ከዛ ውጪ ግን ራሱ ሲስተሙ ጥያቄዎቹንም ራሱ ያፈራረቀ ያቀያየረ በመደመርም በማባዛት በመቀነስ በሁሉም አሪትሜቲክ እነዚህ በአራቱም ማቴማቲካል እንትኖች ይሰጣችኋል ማለት ነው። ስለዚህ ዲሞ ማየት ከፈለጋችሁ በደንብ ካልገባችሁ እስቲ የተሰራ ነገር ልይ ብላችሁ ካሰባችሁ ኮንተንት ዴሞ የሚለውን ትነኩታላችሁ። ኮንተንት ዴሞ ስትነኩ በቀጥታ ወደ ራሱ h5p.org የሚባለው ሳይት ላይ ወስዳችሁና እነሱ ይሄንን ፕሮዳክት መጀመሪያ ዲዛይን ሲያደርጉ እንዴት አስበው እንደሰሩ የበለጠ ዝርዝር ኤግዛምፕልም ይሰጧቸዋል። ለምሳሌ ለዚህኛዎችን ኤግዛምፕል ሰጥተውናል። solve these multiplication quizzes as fast as you can የሚል ኢንስትራክሽን ጽፈውበታል። የመረጡት ታይፕ መልቲፕሊኬሽን ነው። ሜቢ የመረጡት እንግዲህ 20 30 ደቂቃ ሊሆን ይችላል። እዚህ ስራ አሁን ሪዩዝ የምትላለች፣ ኢምቤድ የምትላለች፣ እንደገና h5p የሚል ብራንድ አለ። አሁን እኛ ቅድም ኦፍ ስላደረግናቸው የኛ ቱሎች እነዚህ በሙሉ ይጠፋሉ። ኢምቤድ ማድረግም አንፈቅድም፣ ሪዩዝ ማድረግም አንፈቅድም ለሌሎች ሰዎች ማለት ነው። ያለኛ ፈቃድ ኮፒራይት የኛ ስለሆነ መምህራን እናንተ ደክማችሁ የምትሰሩት ስለሆነ እናንተ የሰራችሁትን ሰው ማንም ሰው ዝም ብሎ ወስዶ እንዲጠቀምበት አንፈቅድም። ስለማንፈቅድ የፕሮፕራይተሪ የኛ ማቴሪያል ስለሆነ ይሄንን አጥፍተናል እኛ ማለት ነው። እነሱ ግን እንድንወስደው ስለፈለጉ ክፍት አድርገውታል። ለምሳሌ ኢምቤድ ምለው ብነካው እቺን አይፍሬም ኮዷን ይሰጠኛል። እቺን ኮድ ብቻ ወስጄ ቀጥታኛ ዌብሳይት ላይ በማስገባት ሾርት ኮድ ላይ ይሄን ራሱ መጠቀም ይችላል እኔ። ሪዩዝ የሚለውን ደግሞ ዳውንሎድ አድርጌ መውሰድ ይችላል። .h5p ፋይል ያመጣልኛል። ቀጥታ ወስጄ መጫን ይችላል። እኛ ግን ይሄን አንፈቅድም። ከፈለግን ግን ማድረግም እንችላለን። ስለዚህ ያቺ ቅድም ያሳያችሁን ትላላችሁ። አንድ ስታርት ብላችሁ መጀመር ነው። ከዛ ካውንት ዳውን ያደርግና ልክ ጎ ካለ በኋላ ይጀምራል። የሚሰጣቸው ጥያቄ ነው ያቀያየረ። ላይ 3 ጊዜ 3 ስንት ነው ይለኛል። ኦኬ 9 እለዋለሁ። ከዛ አሁን ደግሞ ይሄን ጠይቀኛል። ኦኬ ያከበደው ይሄዳል። ስለዚህ ለተማሪዎቻችን አሁን የፈለግነውን ያህል 20ም ከሆነ 30ም ከሆነ የጠየቅነውና የፈለግነውን ያህል ጥያቄ ነው የምንሰጠው። ያ የሰጠነውን ያህል ደግሞ ሲስተሙ ይጠይቃቸዋል። 20 ጥያቄ አድርግላቸው ካልነው 20 እስኪሞላ ድረስ እያቀያየረ ይጠይቃቸዋል። ኤክስ ሲሆኑ መጨረሻ ላይ ያርመውና ማበረታቻ ይሰጣቸዋል። ጎበዝ ምናምን ይላቸዋል። አሁን ይሄ ማባዛት ነው። መቀነስም መደመርም መጠየቅ እንችላለን በዚህ ሁኔታ ማለት ነው። አሁን ኔክስት ደግሞ ለዋለኝ ላይ የነሱ የሰጠሯት ዲሞ ነች። ኔክስት ስለ አሁን ደግሞ አዲሽን ነች። ቅድም ለመልቲፕሊኬሽን ነበረች፣ አዲሽን ስታርት ለዋለ ልክ እንደዚህ ይቀጥላል ማለት ነው። ከዛ 56 11 ያለ ይቀጥላል። 67 መሰለኝ አሁን እየፈተነኝ ነው ያለው። በዚህ መልኩ አራቱንም ስኪሎች መጠየቅ ይችላልላችሁ። ምንም የምታረጉት ነገር የለም። በጣም ቀላል ነው። ዋንስ ይሄን አንደርስታንድ ካደረጋችሁ በኋላ ወደ ኋላ ትመለሱና ኦኬ ለሚ ዩዝ ኢት ልጠቀም ብላችሁ ተወሰኑ ዩዝ የሚለውን ክሊክ ታደርጋላችሁ። ክሊክ ስታደርጉ አሁን ይሄንን ኮንስትራክት የምታደርጉበትን ቻንስ ይሰጣችኋል። ለምሳሌ ታይትል ይለኛል። ታይትል ዴሞ አሪትሜቲክ ልለው እችላለሁ። ዴሞ አዲሽን ልለው እችላለሁ እኛዋን፣ ወይም ደግሞ አሪትሜቲክ ልበለው።
ከዛ ኢንትሮዳክሽን የሆነች ትዕዛዝ ነገር ጻፍ ነው የሚለኝ እዚህ ጋር ከመቶ ካራክተር ያልበለጠ ወይም ከመቶ ፊደላት ባልበለጠ ሁኔታ እዚህ ጋር ኢንትሮዳክሽን ጻፍ ይላል። ስለዚህ አድ ለው እችላለሁ add the following numbers ከዛ ታይፑ ምረጥ ይለኛል። እንግዲህ አሪትሜቲክ ኦፕሬሽንስ የሚል አለ፣ ሊኒየር ኢኩዌሽንስ የሚል አለ። ይሄንን ለነ ዶክተር ጎሳይ ልተውና አሪትሜቲክ የሚለውን ሞክራለሁኝ እኔ። ሊኒየር ደግሞ ምን እንደሆነ እንደዚሁ ኤክስፐሪመንት ማድረግ ትችላላችሁ። ለምሳሌ ሊኒየር እንደዚህ ነው የሚለው ኢንተርሚዲየት ከሆነ 4x - 3 = 13 አይነት ታይፕ ነው ወይስ አድቫንስድ ነው የምፈልገው 5x + 3 = 3x + 15 አይነት ወይም ቤዚክ ደግሞ ከሆነ 3x = 12 አይነት ትመርጣለህ ነው። ሶ ሊኒየር ከመረጣችሁ በተለይ ማቴማቲክስ የሚሰሩ ሰዎች ይሄ ልትጠቀሙበት ትችላላችሁ። ሊኒየሩን ከፍተኛ በተለይ 7ኛ 8ኛ ምናምን ላይ ያላችሁ ከአንደኛ እስከ 6ኛ ደግሞ ያላችሁ ደግሞ አሪትሜቲክ ኦፕሬሽን መጠቀም ይቻላል። ሶ አሪትሜቲክ ከሆነ አዲሽን፣ ሰብትራክሽን፣ መልቲፕሊኬሽን፣ ዲቪዥን የሚል ነው። ለምሳሌ አዲሽኑን መረጥኩት እኔ። ስንት ጥያቄ ላቅርብላችሁ ለተማሪዎች አለኝ። 20 ዲፎልቱ ነው። 30ም 10ም ማድረግ ትችላላችሁ። ከዛ በኋላ ምንም የጨመርኩት የለም። ኢማጂን እንግዲህ ዲሞ አሪትሜቲክ አልኩት add the following numbers በኢንስትራክሽን ጻፍኩ። ከኩዊዝ ታይፕ አሪትሜቲኩን መረጥኩ። ከዛ ታይፑ ላይ አዲሽን መረጥኩ። ከዛ እዚች ጋር ክሬት የምትል በተን አለች በስተቀኝ። እሷን ክሬት የምትለዋን በተን ክሊክ አደርጋታለሁ። ሶ ይሄ ኩዊዝ ተፈጠረ ማለት ነው፣ አለቀ ማለት ነው። ይሄ ዘ ሲምፕለስት የሚባለው የኩዊዝ ወይም ደግሞ የH5P ፎርማት ይሄ ነው። ምንም አይነት ኤፈርት የለውም። በቃ ጀስት ኤፈርትለስሊ ነው የምትሰሩት። ስለዚህ ስታርት ብዬ እንደ ቅድሙ አይነት መደመር ጥያቄ ይሰጠኛል ማለት ነው። ስንት 20 እስኪሞላ ድረስ። ከዛ ተማሪዎቻችን 40 ሲደመር 1 41 ምናምን እያሉ ኤክሰርሳይዝ ያደርጋሉ። ልክ እንደ ቅድሙ እንዳልኳችሁ እዚህ ጋር ሾርት ኮድ ሰጠናለች። ሾርት ኮድ አለች። ሾርት ኮዷ የትኛዋ ነች? እቺ H5P ID = 64 የምትለዋን እንዳለ ኮፒ አረጋታለሁ። እቺን ኮፒ አረጋትና በቀጥታ የኔ ኮርስ ላይ ወስደዋለሁ። ኮርሴ ላይ ወስጄ ፔስት አደርገዋለሁ ማለት ነው። ለምሳሌ አንድ ዲሞ ኮርስ ቢኖረኝ ይሄ እንደ ተማሪ ነው የገባሁት። ስለዚህ እዚህ ጋር አንድ ልክፈትና እንዳስተማሪ ወይም ደግሞ እዚሁ ላይ ማድረግ እችላለሁ፣ ችግር የለውም። እዚህ ላይ አሁን ይሄንን ዱፕሊኬት ላድርገው። አሁን አንዳንዴ ሲሰሩ ምን ማድረግ ትችላላችሁ? እቺን ክሊክ አድርጌ ዱፕሊኬት ታብላታለሁ። ዱፕሊኬት ታብላትና ሁለቱንም ጎን ለጎን መጠቀም እችላለሁ። ይሄኛውን H5P ቢልድ እያደረኩበት ነው። እቺኛዋን ደግሞ ቴስት ላደርግባት ነው የፈለኩት። ስለዚህ እቺን ቪዚት ሳይት ላትና እነዚህ ጋር ከዚህ ጋር ያወጣሁትን ሾርት ኮድ አስገባበታለሁ ማለት ነው። ኦኬ ሶ እዚህ ጋር ልግባ፣ ኮርስ ውስጥ ልግባና ኦኬ በአጋጣሚ ዘግቼዋለሁ ሁለቱንም። ስለዚህ ምን አደርጋለሁ? እቺ H5P1 ልክፈታት። እግረ መንገዳችሁን ታዩታላችሁ። አሁን ለመክፈት ወደ ኋላ ተመልሼ ነው እየሰራሁኝ ያለሁት። H5P ኮንተንት የሚለውን ክሊክ አደርጋለሁ። ክሊክ ሳደርግ አሁን የሰራኋትን ኮርስ አገኛታለሁ። እሷን ብቻ ሳይሆን እስከዛሬ የሰራሁት በሙሉ ተርድሮ አገኛለሁ እኔ። እናንተም የምታገኙት እስከዛሬ የሰራችሁትን ነው። አንድ ከሆነ የሰራችሁት አንዷን ነው የምታገኙት። ለምሳሌ አሁን የሰራሁት ዲሞ አሪትሜቲክ ብያታለሁ። እሷን ነው አሪትሜቲክ ኩዊዝ ከሚባለው የተጠቀምኩት። ስለዚህ ምንድነው የማደርገው? ሚኒማይዝ ነው የማደርገው ማለት ነው። ሚኒማይዝ ነው የማደርገው። ኦኬ ስለዚህ ዲሞ አሪትሜቲክ ላለች ኤዲት የምትለውን በተን ምነካው። ከሁለት ደቂቃ በፊት ነው የሰራኋት። ኤዲት ብዬ ከፍታታለሁ። ኤዲት ስላት ቀጥታ ቅድም ቢልድ ሳደርግ የነበረውን ፓርት ላይ ያመጣልኛል እና አፕዴት የምትል ኦፕሽን ይሰጠኛል እዚች ጋር። ልክ አሁን ሾርት ኮዷ አትታየኝም። ሾርት ኮዷን ማየት የምትችሉት አንድ ኤዲት ካደረጋችሁ በኋላ አፕዴት ካላችሁት ነው። አፕዴት ካላችሁት አታገኟትም። ስለዚህ አሁን አፕዴት ልበለውና ሾርት ኮዱን ላገኘው። እሱ እስከሚከፍትልኝ እኔ ደግሞ ኮርሴን ልክፈት እዚህ ጋር።
ለምሳሌ ጀነራል ሳይንስ ግሬድ 2 የሚል ዝም ብሎ ሳምፕል ኮርስ አለኝ። ይሄ ግሬድ 2 የሚሰራ ሰው ካለ ወስጄባቸው አይደለም ጀስት ዝም ብዬ ሳምፕል ያደረኩ ነው። በኋላ ትራሽ አደርገዋለሁ። እሱ ላይ ልግባና ይሄንን ኢምቤድ አድርጌ ላሳያችሁ ነው። ስለዚህ ይሄውና ሾርት ኮዱን ሰጥቶኛል 64 ነው የሚለው ቁጥሩን ብቻ ሳይሆን ከነምናምኑ ነው ከነቅንፉ ከነምኑ ነው የምወስደው። ሶ ኮፒ አደርገዋለሁ። እዚህ ጀነራል ሳይንስ የሚባለው ኮርስ ላይ መጣና እዚች ላይ መደመር ምልክቷን ነክቼ ሾርት ኮድ ብዬ ነው ሰርች ማድረገው። ሾርት ኮድ ስላት ሾርት ኮድ ትመጣለች። እሷን ክሊክ ሳረግ ትገባለች። ራይት ሾርት ኮድ ይላል። የትኛው ሾርት ኮድ? ይሄውና ሾርት ኮድ ብሎ ሰጥቶኛል እዚህ ጋር። ሶ ማች ነው ማድረገው። ይሄን ወስጄ ሾርት ኮድ አስገባ ያለኝ ቦታ አስገባዋለሁ። ካስገባው በኋላ ሴቭ ላለሁ። ሴቭ ማለት እንዳትረሱ። ልክ ሴቭ ስላሁን ጀነራል ሳይንስ ግሬድ 2 የሚለው ኮርስ ላይ ሄጄ ሳየው በቀጥታ እቺ መደመሯን አገኛታለሁ ማለት ነው። አሁን እዚህ ጋር ልመለስና የግሬድ 2 ጀነራል ሳይንስ የሚለው ላይ ያስቀመጥኩትን አገኘዋለሁ ማለት ነው። እሱ ሎድ እስከሚያደርግ እኛ ወደሚቀጥለው ሄደን ዲስከስ ማድረግ እንችላለን። ተመልሼ አሳያችኋለሁ። ሶ ሁለተኛው አሁንም ሌላ አዲስ እንሰራለን። እቻውን በጣም ቀላል ዋነች ብዬ ነገርኳችሁ። ምንም የኛ ኤፈርት አትጠይቅም። ዲዛይን ማድረግ፣ ግራፊክስ መስራት፣ ስዕል መስራት ምናምን አትጠይቅም። አድ ኒው ብዬ እንደገና ልግባ። አሁን ደግሞ ሌላ ልሰራ ነው ማለት ነው። ይሄን ጨረስን። ቼክ ማድረግ ብቻ ነው የቀረን። ሶ ይሄንን ሎድ አድርጎ እንደጨረሰ ቼክ እናደርጋለን። አድ ኒው ካልኩት በኋላ አሁን አዲስ እንደቀድሞ አስገባ አለኝ። ቅድም አሪትሜቲክ ኩዊዝ የምትለዋ ነበር የመረጥኳት። አሁን ደግሞ ሌላ ልምረጥ። እስቲ ሌላ ልምረጥ። ለምሳሌ ምን የሚባል ልምረጥ? ኮርስ ፕሬዘንቴሽን የሚባለውን ልመርጥ እችላለሁ። እቺ ኮርስ ፕሬዘንቴሽን ምንድነች? እንደ ፓወርፖይንት ስላይድ አይነት መስሪያ ነች። ፓወርፖይንት ስላይድ መስሪያ ነች። ግን ዝም ብሎ ተራ ፓወርፖይንት ሳይሆን እያንዳንዷ ስላይድ ላይ ቪዲዮ ማስገባት ትችላላችሁ። እያንዳንዷ ስላይድ ላይ ኦዲዮ ማስገባት ይቻላል። በጣም ብዙ ነገሮች ኢንተራክቲቭ ማድረግ ይቻላል። የመጀመሪያው ፔጅ ላይ ኦዲዮ፣ ቀጥሎ ቪዲዮ ማድረግ ይቻላል። እስቲ ምንድነው የሚለውን ለማወቅ እንደተለመደው ዲቴይል የሚለውን ትነካላችሁ። ከነካችሁ በኋላ መጀመሪያ ታነባላችሁ። እዚህ ይሄን ዝም ብላችሁ ኢግኖር እንዳታረጉት። አብዛኛውን ስራ መጀመሪያ በደንብ አንደርስታንድ ካረጋችሁት መስራቱ ቀላል ነው። ይሄን ግን ሳታነቡ በደንብ ሳይገባችሁ ዲሞ ሳታዩ ወደ ስራ ከገባችሁ ድንብርብር ነው የሚላችሁ መሃል ላይ በጣም ያስጨንቃችኋል። ስለዚህ መጀመሪያ ራሳችሁን ትሬን ማድረግ ያስፈልጋል። ሶ እናንብበው። ኮርስ ፕሬዘንቴሽን ምንድነው ይለንና ኮርስ ፕሬዘንቴሽን consists of slides with multimedia, text and many different types of interactions like interactive summaries, multiple choice questions, interactive videos. So learners can experience new interactive learning material and test their knowledge and memory in the course. Now more ማንበብ ከፈለክ አንብብ ይላል። ዲሞ ማየት ከፈለክ ዲሞውን አሳየን ብለህ ዲሞ ማየት ትችላለህ። አሁንም እዛ H5P ላይ ዲሞ ይሰጣቸዋል። ለምሳሌ እነሱ ይሄንን የሰሩት ቤሪስ የሚባል ነው። ስለ ፍራፍሬዎች ስትሮቤሪ፣ ብሉቤሪ ምናምን የሚባለው ነገር በብዛት ሳምፕል አድርገው ይጠቀማሉ። በጣም ከለርፉል ስለሆነ መሰለኝ ይወዱታል ብዙ ጊዜ። ስለዚህ አሁን እነሱ ምንድነው ያደረጉት? ኢሜጅ አድርገው ኢሜጁንና የኢሜጁን ዴፊኒሽን ኢንተራክቲቭ አድርገው ሰጥተውታል እዚህ ጋር። ስለዚህ ጃምፕ ስትለው ወደሚቀጥለው ይደላል። እንደገና ጃምፕ ወደ ብሉቤሪ ስትለው ወደ ብሉቤሪ ይወስዳል። ይሄ አንደኛው ኢንስታንስ ነው። በየመሃሉ ደግሞ ጥያቄም ካለው ጥያቄ ሊጠይቅ ይችላል። ለምሳሌ fill in the blank ሲልህና ካስተማረ በኋላ the cloudberry is known also as knotberry, bakeapple or dash ይላል። ሶ አላውቀውም እኔ ስለማላውቀው ዝም ብለው ነገር ትሞክርና ልክና ልክ አይደለም የሚለውን ግን ይነግራል። ቼክ ስትለው ልክ አይደለም ይላል። ዜሮ ነው ያገኘው። ትክክል ከሆንክ ደግሞ ትክክልና ፊድባክም ደግሞ መስጠት እንዲችል አድርጋችሁ ከሰራችሁት ፊድባክ መስጠት ይችላል። ሌላ ደግሞ ምሳሌ ስንወስድ a course presentation game የሚላል። ለምሳሌ how familiar are you with France ይልና ኩዊዝ ጠይቃቸዋል እዚህ ጋር which of these flags belongs to France ይላል። ከዛ በኋላ የፈረንሳይ ይሄ ከሆነ ክሊክ ታደርጋላችሁ። ከዛ find France on the map of Europe ይላል። whatever ልክ አይደለም አለኝ። ድጋሚ ድል ሰጠኝ።
ስለዚህ ፍራንስ የት ጋር እንዳለ የሚያውቁ ሰው ካለ ሊመረምረው ይችላል። ከዛ ደግሞ ሌላ አክቲቪቲ ጋር ትሄዳላችሁ። ክላሲካል ፕሬዘንቴሽን ይላል። ይሄ ደግሞ ሶስተኛ ኮንተንት ነው። ክላሲካል ማለት በቃ የተለመደ አይነት የፓወርፖይንት ፕሬዘንቴሽን ስታይል ነው። እዚች ጋር 13 ስላይድ አለው ይላል። ሶ ኔክስት ስትሉት የሚቀጥለውን ስላይድ ያሳያል። ኦልሞስት ይሄ በቃ ጀስት የተለመደ ፓወርፖይንት ነው። ልዩነቱ ግን ምንድነው? ቴክስት ብቻ ሳይሆን ቪዲዮዎችንም ኢምቤድ አድርጓል። ለምሳሌ ከዩቲዩብ ቪዲዮ ላይ ወስዶ አስገብቷል። እዚህ ጋር ታነባላችሁ የሆነ ነገር፣ ከዛ ደግሞ ቪዲዮ አብሮ ሰጥቷቸዋል። ቪዲዮም ኢምቤድ ማድረግ ይቻላል ከዩቲዩብ ላይ። In 2016, the University of Colorado ከዛ ደግሞ ኔክስት የሚቀጥለው ስላይድ ትላላችሁ። እዚህ ጋር ደግሞ ኢንተራክቲቭ ቱሎች እንደገና ያመጣል። ፕሮብለም ሶሉሽን ነው ይላል። ሶ ይሄንን እያደረጋችሁ መስራት ይችላል። ስለዚህ it's all about creativity ምን ላድርገው የሚለውን እኔ ለምሳሌ አንድ ቅድም ለምሳሌ ያዘጋጀሁት አለ፣ እሱን ላሳያችሁ። አሁን ቪዲዮዎችን የተጠቀምኩባቸው። ሶ ይሄንን ለማድረግ ምን እንደምታደርጉት ዩዝ ትሉታላችሁ። ዩዝ ካላችሁት በኋላ በቀጥታ እንዴት እንደምትጠቀሙበት ምን ማስገባት እንዳለባችሁ ይሰጣችኋል። ሶ የመጀመሪያው ታይትል ነው። እዚህ ታይትል ላይ ማስገባት አለባችሁ። እዚች ጋር ያሉ ቱሎች ናቸው ሁሉም ወሳኞቹ። ለምሳሌ ስላይድ ማስገባት ከፈለክ አድ ኒው ስላይድ ይላል። ልክ እንደ ፓወርፖይንት ማለት ነው። አሁን ለምሳሌ እዚህ ጋር ስታየው እነዚህን ስላይዶች ባስገባ፣ አሁን አንድ ስላይድ ብቻ ነው ያስገባው ይሄ ሰውዬ። አድ ባረገው አድ ኒው ስላይድ ስለው ሁለተኛ ስላይድ ይጨምራል። እዚህ ጋር አድ ላለው ሶስተኛ፣ አድ ላለው አራተኛ እየጨመረ ይሄዳል ማለት ነው። ግን እንዳላበላሽባቸው ይሄ እነሱ ስለሆነ ይሄንን ልቶ እና ከዚህ ልውጣ እና ወደ ራሴ ልግባ ማለት ነው። ስለዚህ ባክ ላለኝ አሁን ለምሳሌ ኮርስ ፕሬዘንቴሽን የምትለዋን አንድ ኢንተራክቲቭ አክቲቪቲ ሰርች ይባታለሁ ዛሬ ከ8 ሰዓት በፊት። እሷን ኤዲት አድርጌ ውስጧ እንዴት አድርጌ እንደሰራኋት ላሳያችሁ። መጀመሪያ ግን ውስጧን ከማሳየቴ በፊት ውጪውን ላሳያችሁ። ውጪው ኢንተራክቲቭ አክቲቪቲ ነው፣ ኮርስ ፕሬዘንቴሽን ነው እና ቪዲዮዎችን ነው ኢንተራክት ያደረኩባቸው። ስለዚህ ይሄ ነው ማለት ነው ኢንተራክሽኑ። እዚህ ጋር ምን አድርገናል? ቴብል ኦፍ ኮንቴንት ነገር አለው፣ ማውጫ ነገር አለው፣ ኢንዴክስ ነገር አለው። ኢንዴክሱ ላይ ኢንትሮዳክሽን አለ፣ ከዛ ሰልፍ ቼክ፣ ከዛ ናቪጌቲንግ አወር ኤልኤምኤስ የሚል ቪዲዮ ይገባል። ከዛ ሰልፍ ቼክ ጥያቄ ነው፣ ኢንሮሊንግ ኤ ኮርስ ሰልፍ ቼክ እያለ ይቀጥላል። ሶ መጀመሪያ እንደገባን በቀጥታ ፕሌይ ኤን አድርጎ መጀመር ይቻላል። ሶ hello and welcome to our class. This class is called Instructional Design with LearnPress. Now this lesson will be presented into 5 parts. ከዛ የሚቀጥለው ኔክስት ነው ብለው እስኪ ኔክስት ስለው ወደሚቀጥለው ስላይድ ወስደኛል። የሚቀጥለው ስላይድ ጥያቄ ነው፣ ሰልፍ ቼክ ይጠይቀኛል። LearnPress is a learning management system plugin አለኝ። ትሩ ከሆነ ትሩ ላለው፣ ቼክ አርግ ስለው ልክ ነው አለኝ። ከዛ ኔክስት ነው የምለው። So now let's start with the blueprint of our website. So the blueprint gives you an overview of how our website is organized, both for students and instructors alike. ስለዚህ አሁን ቪዲዮዎቹ አውቶማቲክ ነው የሚጀምሩት። እናንተ ኔክስት ብቻ ነው የምትሉት። ኔክስት ስትሉ ጥያቄ ካለ ጥያቄ ይሰጣችኋል። Where can we get the login and registration menu ይላል። at the top right side of the website or at the bottom left ይላል። at the top right side ነው። ልክ ነው አለኝ። ከዛ ውጤቴንም ሰጠኝ እና ኔክስት ላለው ቀጥሎ ቪዲዮ አውቶማቲክ ይጀምራል፣ ራሱ ቪዲዮ ማለት ነው። now enrollment። ስለዚህ እኔ አሁን ጊዜ ስላጠረኝ አንዳንድ ጥያቄ ያረኩት እንጂ እዚህ ውስጥ 3ም 4ም ጥያቄዎችን ማስገባት ይቻል ነበር። ከዛ ኔክስት ያልክ ጥያቄው ራሱ አንድ ሲጨርስ ሌላ እየሰጠ ይሄዳል እና ኢንተራክቲቭ ማለት ይሄ ነው። አሁን መደበኛ ድርቅ ያለ ፓወርፖይንት ቢሆን በማይክሮሶፍት ሰርታችሁ ለተማሪዎቹ በፒዲኤፍ አድርጋችሁ ቴሌግራም ላይ በትለጥፉላቸው ኢስ ቦሪንግ። አንደኛ ካስተማሪ በኋላ አይገመግማቸውም፣ አይጠይቃቸውም፣ ፊድባክ አይሰጣቸውም፣ ቢሳሳቱ ተሳስታችኋል አይላቸውም። ይሄ ግን እንደ ሰው ተሳስተሃል፣ ልክ ነህ፣ ልክ አይደለህም ይለዋል። ፓወርፖይንት ላይ ቪዲዮ መስጠት በጣም ከባድ ነው። ለምን? ሼር ለማድረግ ብዙ ስለሚሆን ሳይዙ። ይሄኛው ግን
ኦልሬዲ ዌብሳይታችን ላይ ገብተው ነው የሚማሩት። አውቶማቲካሊ የሚፈልጉትን ነገር በደንብ ሊማሩበት ይችላሉ ማለት ነው። ሶ እንደጨረሳችሁ እቺን ነው የምትወስዷት። እቺን ትወስዱና ሾርት ኮዷን ኮፒ አድርጎ የፈለገበት ቦታ ማስገባት ይቻላል። አሁን የቅድሟን ልናያት እንችላለን። እዚህ ጋር የፈለግነው ኮርስ ይሄ የሳይንስ ግሬድ 2 ጀነራል ሳይንስ ግሬድ 2 የሚለው ኮርስ ላይ እንፈልገዋለን። እሱ ላይ ቅድም ኢምቤድ ያደረግናትን ቼክ እናደርግና አሁን ደግሞ ድጋሚ እቺንም ኢምቤድ እናደርጋለን። እዛ ላይ የት ጋር ነው? እዚች ጋር ነበር የመጀመሪያ ኢምቤድ ያደረኳት። አሁን ደግሞ ከስር እዚች ጋር ኢንተር ላርግና ሁለተኛውን ኢምቤድ ላርገው። አሁንም ተመሳሳይ ሾርት ኮድ ነው የምጠራው። ሾርት ኮዱን ከጠራሁት በኋላ እዚች ጋር ፔስት አደርጋለሁ። ስለዚህ ቅድም 64 ነበረች፣ እኛ 56 ነች። ሴቭ አደርገውና ልክ እዛ ዌብሳይቱ ላይ ገብቼ ይሄ ጀነራል ሳይንስ ግሬድ 2 የሚለው ላይ ሁለቱን አክቲቪቲዎች ማየት አለብኝ። ኦኬ ጀነራል ሳይንስ ግሬድ 2 አለች። ፍሪ ስለሆነ ዝም ብዬ ገብቼ ማየት እችላለሁ። ደግሞ ዲስክሪፕሽን ላይ ነው፣ ዲስክሪፕሽን ሁሉ ጊዜ ክፍት ነው። አሁን እዚህ ጋር አገኘሁት ጀነራል ሳይንስ ግሬድ 2። መጀመሪያ ያስገባሁት እቺን አዲሽን ምናምን ትለዋለች። ይሄን አሁን ያን እዚህ ጋር ብዙም ኤፈርት አላረኩም፣ እንዲሁ ነው የሰጠኝ። 26 ሲደመር 56 77 ይሆናል። ከዛ የሚቀጥለውን ደግሞ ይሰጠኛል። አውቶማቲክ ነው። 44 እና 4 48 እያለ 20 ጥያቄ ነው ያልኩት። 20ዎቹ እስኪሞላ ድረስ ይጠይቃቸዋል ልጆችን። አየር አይሰጣቸውም፣ ወደ ነው ይጠይቃቸው። ከ20 በላይም ካረጋችሁ ይሰለቻቸዋል። በቃ መሀል ላይ አቁመውት ነው የሚሄዱት። በጣምም አታብዙባቸው። 2 ቦታ 3 ቦታ 4 ቦታ ደጋግሞ ማስገባት ይሻላል አንድ ጊዜ 50 ምናምን ከመስጠት። ቀጥሎ ሁለተኛዋ እቺኛዋ ነች፣ ቅድም ያሳየዋችሁ እዚህ ጋር ገብታለች። ስለዚህ ትልቁ ነገር ኢንስትራክሽን መስጠት አለባቸው። አሁን ኢንስትራክሽን የለውም፣ ክሊን ብቻ ነው። ለተማሪዎቹ ግን በቂ ኢንስትራክሽን። ለምሳሌ ሳይንስ በአማርኛ፣ ሂሳብ በአማርኛ የምታስተምሩ ካላችሁ ይሄ ቱል እንዳለ ይሆናል። ቁጥር ነው። የኢንተርናሽናል ይሁን ናሽናል ቁጥር ነው። ምንም ልዩነት የለውም። ልዩነቱ ኢንስትራክሽን ላይ በአማርኛ ቆንጆ አድርጋችሁ ኢንስትራክሽን ሰጧቸዋላችሁ። ኢንተርናሽናል ላይ ደግሞ በእንግሊዝኛ ጥሩ ኢንስትራክሽን ሰጧቸዋላችሁ። በተረፈ ግን አክቲቪቲዎቹን ሁለቱንም መጠቀም ይቻላል። ሊኒየር ማቴማቲክስ የሚለውንም ካለ እንደዚሁ መጠቀም ይቻላል። ሶ እነዚህ እስካሁን 2 ምሳሌ ነው ያየናቸው። ሌላ አሁንም አድ ኒው ብላችሁ መጀመር ይቻላል። አድ ኒው ካላችሁ በኋላ ድራግ ኤንድ ድሮፕ፣ ለምሳሌ ድራግ ኤንድ ድሮፕን ደግሞ እናያለን። ድራግ ኤንድ ድሮፕ ላይ ትንሽ ምንድነው ድራግ ኤንድ ድሮፕ ስዕል ነገር ይፈልጋል። ወይም መጀመሪያ እንደ ባክግራውንድ የሆነ ነገር ዲዛይን ማድረግ አለባችሁ። ለምሳሌ አንድ ድራግ ኤንድ ድሮፕ ቱል ወስጄ ላሳያችሁ እንዴት እንደሚሰራ። በጣም ኢንትረስቲንግ ነው። በጣም ኦልሞስት በየሳብጀክቱ ማስገባት ይቻላል። ድራግ ኤንድ ድሮፕ እቺ ነች ድራግ ኤንድ ድሮፕ። ስለዚህ ዲቴል ትገባላችሁ። እንደነገርኳችሁ ይሄን ታነባላችሁ፣ ዲሞ ታነባላችሁ። ሁሉንም ነው ያላነበውም፣ ጀስት ቅድም ያነበብኩት እንዴት አድርጋችሁ ኤክስፕሎር እንድታነጉ ለማሳየት ነው። አዘርዋይስ እኔ ስለማውቃቸው ዝም ይቀጥታ ወደ ኤግዛምፕሉ መግባት እችላለሁ። እና ዩዝ ትሉታላችሁ። በደንብ ካውቃችሁ በኋላ በቃ ልጠቀመው ብላችሁ ተወስኑ ዩዝ የሚለውን ክሊክ ታደርጋለህ። እና ይሄ እንደተከፈተ ወዲያውኑ የመጀመሪያው ታይትል ነው የምታስገባው። ታይትል ላይ ምንድነው እኔ ሪኮመንድ ማድረገው እንደ ስታንዳርድ መጠቀም ያለባችሁ ለየትኛው ሌሰን ነው የፈለጋችሁት ከሚለው ጀምሩ። ለምን በኋላ ናቪጌት ለማድረግ አይመቻችሁም። ይሆንና ዩዝድ ፎር ሰርቺንግ ይላል። ለምን ብዙ ስለምትሰሩ ኢንተራክቲቭ አክቲቪቲዎች ለአንድ ማቴማቲክስ 7ኛ ክፍል ለሚሰራ ሰው ወደ 40-50 ሊኖራችሁ ይችላል። እንደዚህ አይነት በተለያየ ጊዜ የምትሰሯቸው በኋላ የትኛው እንደሆነ ድብልቅልቅ እንዳይልባችሁ ስትጀምሩ እዚች ጋር ራሷ ሌሰን ብሎ መጀመር። ስለዚህ የሌሰን 1 ከሆነ አሁን ቅድም ነው የሰራሁት፣ ሌሰን 2 ከሆነ ሌሰን 2፣ ሌሰን 4 ከሆነ ወይም ሌሰን 5 ከሆነ ሌሰን 5፣ 5.1 ካላችሁ ሌሰን 5.1። ሌሰን 5.1 ነው። ሌሰን 5 ራሱ 5 ሴክሽኖች አሉት። ኢንትሮዳክሽን አለው፣ እንደገና የቪዲዮ ሴክሽን አለው፣ ኢንተራክቲቭ አክቲቪቲ አለው፣ እንደገና ኪ ተርሞች አሉት። ብዙ ነገሮች ስላሉ ለየትኛው ነው የፈለከው ነው። ለኢንተራክቲቭ አክቲቪቲ ከሆነ ሌሰን 5.1 ኢንተራክቲቭ አክቲቪቲ ለሚለው ነው የፈለኩት ትሉና ጽፋላችሁ። እቺ በቃ ኦልሞስት ፋይል ኔም እንደማለት ነች። ፋይል ኔም አንጻፋችኋት
ከዛ ሁለት ፓርት ብቻ ነው ያለው ሌላው ስብስብ ነገር የለውም የመጀመሪያው ፓርት ሴትአፕ አለ ሁለተኛው ፓርት ደግሞ ታስኮች ማስገባት አለ ሴትአፕ ላይ የመጀመሪያው ባክግራውንድ ኢሜጅ ያስፈልጋቸዋል ባክግራውንድ ኢሜጅ እንግዲህ ሌላ ቀን ነው ማሰለጥናችሁ ኢሜጅ ኤዲተሮች አሉ እንደ ካንቫ አይነት ቱሎች አሁን እንደዚህ አይነት ኮርስ የኦንላይን ኮርስ የህፃናት ትምህርት ነው የሚሰራ ሰው የግድ ካንቫ መጠቀም አለበት it's not a choice የምርጫ ጉዳይ አይደለም ግዴታ ነው በመሰረቱ አይደለም ኦንላይን የሚሰራ ሰው ኦንላይን የማይሰራ ሰው ራሱ መደበኛ ክፍል ውስጥ የሚያስተምርም ሰው ይሄ የግድ ያስፈልገዋል ግራፊክስ ለምን ትምህርት ቤት ክፍል ውስጥ ይዛችሁ ስትገቡ ፍላሽ ካርድ ማዘጋጀት አለባችሁ ድሮ ቢሆን በማርከር በመናምን ወረቀት ቆርጠ ምናምን ሰርተን ነው ክላስ የምንገባው አሁን ግን ጊዜው ተለውጧል why do you waste your time ማርከር ላይ ሰርታችሁ ከምትገቡ ቀጥታ ካንቫ ላይ ብትገቡ የሚገራረሙ ስዕሎች ታገኛላችሁ እንስሳት ለማስተማር የአንበሳ የነብር የውሻ የምናምን ፎቶግራፍ ለማግኘት የግድ እርሳስና ከለር አውጥታችሁ ውሻና በግ መሳል የለባችሁም ቀጥታ ሪል ላይፍ የሆኑ በጎችን ውሾችን ዝሆኖች አንበሶችን ከካንቫ ላይ ቀጥታ አውጥቶ ፕሪንት አድርጎ ይዞ መሄድ ይቻላል ፕሪንት ሲባል በብዙ አይነት በA4 ሳይዝ ሊሆን ይችላል በA1 ሳይዝ ሊሆን ይችላል በባነር ሊሆን ይችላል እና ካንቫ በጣም እጅግ በጣም አስፈላጊ ነው ለመምህራን እንደውም ፍሪ ይሰጣሉ እሱን እስቲ ቴስት ያደረኩት ነው እኔ የምጠቀመው ፔይድ ቨርዥን ነው ነገር ግን የኛን ዌብሳይት ለምሳሌ freedom.edu.et የሚለውን እንደ ትምህርት ቤት ቆጥረውን የሚሰጡን ከሆነ ለእያንዳንዳችሁ ኢሜል ሰጣቸዋለሁኝ እኔ @freedom.edu.et የሚል በየስማችሁ ማለት ነው ጎሳይ ከሆነ ጎሳይ @freedom.edu.et የሚል ይኖራል ስለዚህ ይሄንን እኔ ቴስት አድርጌው አፕሩቭ ካደረጉኝና የኛ ትምህርት ቤት ነው ለብዛት በዶሜን ነው የሚያውቁት አንዳንዴ ቬሪፋይ አድርጉ የትምህርት ማስረጃ ንግድ ፈቃድ ምናምን ይላሉ እሱን ፕሮሰስ ከጨረስን ይሄንን ዶሜን ሬጂስተር ካደረጉት ለሁላችንም በነፃ ካንቫ መውሰድ እንችላለን ስለዚህ ዲዛይኑ ብቻ ነው የሚቀረው ዲዛይኑን አስተምራችኋለሁ ለዚህ ፕሮጀክትም ለግላችሁም ተጠቀሙበት ይሆናል እንክፈል ካላችሁ ትንሽ ይወደዳል ወደ $15 ነው በየወሩ እሱ ይከብዳል በዚህ ዶላሩም አይገኝም ነገር ግን ካንቫን ባይሆን ካንቫን የሚመሳሰሉ ብዙ ካምፓኒዎች አሉ በነፃ ፕሮቫይድ የሚያደርጉ ስለዚህ እነሱን እንጠቀማለን ሆኖ እዚህ ጋር ባክግራውንድ እንታስገቡት ባክግራውንድ ታስገቡና እዚህ ጋር ደግሞ ታስኮችን ታስገባላችሁ እኔው ጊዜያችሁን ሴቭ ለማድረግ አሁን አዲስ ከካንቫ ላይ ኢሜጅ የሰርኩኝ ግራፍ ያስገባውኝ ከማሳያችሁ ቀጥታ ባለፈው ይሰራውት አለ እሱን ከፍቼ ውስጡን ባሳያችሁ ጊዜያችንን ሴቭ ያደርግልናል ስለዚህ ድራግ ኤንድ ድሮፕ የሚባል አንድ ይሰራውት አለ እሱን ልክፈትና እንደ ባክግራውንድ የትኛውን ኢሜጅ እንዳስገባው ሌሎችን የቴስ ጋር ምን ጋር አድርጌ እንዳስገባውኝ አሳያችኋለሁ ያንን መድገም ነው እናንተም ስለዚህ ኮንቴንት ታይፑን እዚህ ጋር ፈልገውና ድራግ ኤንድ ድሮፕ ሚል ነው ፈልገው ይሄውና ድራግ ኤንድ ድሮፕ ሚል አግኝቻለሁ አንድ ሁለት አክቲቪቲዎች አሉኝ ስለዚህ ይሄኛው ሌሰን 1.2 ላይ አንድ አለን ሌሰን 1.3 ላይም ሌላ አለ ለምሳሌ ሌሰን 1.3 ላይ ያለው ልክፈተው ይሄን ለመክፈት ኤዲት ነው የምትሉት ከዛ በኋላ አሁን ቅድም ያሳያችሁን ፓርት ራሱን ያሳየኛል ሁለት ሴክሽን ሴቲንግ ፓርት አለው ከዛ ደግሞ ታስኮች አሉ ሁለቱን ነው ማስገባው ሴቲንግ ላይ ባክግራውንድ ብቻ ነው የምታስገቡት ብያቸዋለሁ ባክግራውንዱን ካንቫ ላይ ትሰሩታላችሁ አሁን እዚህ ጋር ይሄ የምታዩት ባክግራውንድ እቺ ኢሜጅ ነች ተለቅ አድርጌ ላሳያችሁ ኦኬ እሺ አይተልቅም ይታያችኋል ግን አይደል እቺ ኢሜጅ ነች ስለዚህ እቺን ኤዲት ኢሜጅ ብሎ ሪሙቭ ማድረግ ይቻላል እቺን ኢሜጅ ግን ካንቫ ላይ ራሴን ዲዛይን አድርኳት የሆነ ዋይት ቦርድ ወሰድኩኝና እቺን ጂግሶ ፐዝል የምትመስለው ከለር አረኩባት ፍሬም ነች እቺኛውን ባክግራውንድ ግን ሲሰራ ምክንያት ነበረኝ እኔ ምንድነው ምክንያቴ ልክ በስተግራ በኩል ያለው ነጭ አርጌትቻለሁ ባዶ አርጌዋለሁ ባዶ አረኩት ድራግም ማረጋቸውን ቴክስቶች እዚህ ጋር አስገባለሁ ብዬ ስላቀድኩኝ ነው ይሄንን ደግሞ መሃል ላይ ያለውን እዚህ ጋር አድርገዋለሁ ብዬ ስላሰብኩ ነው ስለዚህ የምታዘጋጁት ባክግራውንድ አንደኛ በጣም ከለርፉል ቢሆን የሚያምር ነገር ቢሆን በጣም አሪፍ ነው ባለፈው እንደነገርኳችሁ እናንተ ሐሳቡ ይኖራችሁ እንጂ በደንብ የፕሮጀክቱን ወይም ደግሞ የታስኩን ወይም ኢንተራክቲቭ አክቲቪቲውን በደንብ ፕላን አድርጋችሁ ግራፊክስ ከቸገራችሁ እኛ ግራፊክ ሰዎች አዘጋጅተናል ልክ እንዲህ አይነት ብላችሁ ሐሳብ ስጡት
እንደዚህ አይነት ፍሬም ያለው እንደዚህ አይነት አርገህ ስራልኝ ባክግራውንድ ካላችሁ ትሰሩላችኋል እንሰራላችኋለን ችግር የለውም ሳይዙን እዚህ ጋር ተጽፎላችኋል ሳይዙ ታዲያ 620 በ310 ፒክስል ይሁን ኢሜጆች ሳይዛቸው ብዛት በፒክስል ነው የሚለካው ኦፍ ኮርስ በኢንችም በሴንቲሜትር መለካት ይቻላል ግን ፒክስል ቢሆን ጥሩ ነው ሁሉ ኢንተርናሽናል ያግባባል ስለዚህ 620 በ310 ፒክስል የሆነ አንድ ፍሬም እንደዚህ አድርገህ ስራልኝ ካላችሁት ካንቫ ላይ ሰራ አሁን ወደ ካንቫ ሄጄ አቴንሽን ዳይቨርት እንዳላረግ ነው ሌላ ቀን ስለ ካንቫ አሳያችኋለሁ ባይ ዘ ወይ ካንቫ ብቻ ሳይሆን አዶቤ ፎቶሾፕ መስራት የሚችል ሰው ካለ አዶቤ ላይ መስራት ይቻላል ዘ ወርስት ኬስ ሲናሪዮ ማይክሮሶፍት ኦፊስ ላይ መስራት ይቻላል ግን የማይክሮሶፍት ኦፊስ ብዙም ለዲዛይን የሚሆን ብዙ ቱል የለውም እንደዚህ ያልኳችሁ የግራፊክስ ቱሎች ላይ መስራት ይቻላል ነው ሶ በቃ ሴቲንግ ላይ ችን ያስገባውት አለቅ 4 ነጥብ ምንም ያረኩት የለም ሌላ ሁለተኛ ታስክ ሚለውን ትነካለህ ታስክ ሚለውን ስትነካ ቅድም ያስገባውን ፍሬም ያመጣልሃል እዚህ ጋር ፍሬም ያመጣና እዚች ባ ሁለት ስቴፖች አሉ ሁለት ስራዎች አሉ የመጀመሪያው ይሄንን ፍሬሙን መፍጠር ነው እዚህ ጋር መመሪያ ጽፎላችኋል start by placing your drop zone ይላል drop zone ማለት ለምሳሌ በዚህ በስተግራ በኩል ሞጁል ሌሰን ኩዊዝ ምናምን ዘርዝር ዝብርቅርቅ አድርጌ አስቀምጫቸዋለሁ እነዚህ ድራጌብል ናቸው ወይም ደግሞ ድሮፔብል ናቸው ድሮፕ የምናደርጋቸው ኤሌመንት ናቸው እነዚህ ግን ድሮፕ አድርገን የት ቦታ ነው የምናስቀምጠው የሚለው ቦታው ማስቀመጫ ቦታው ፊት የሚያደርግበት ቦታ እሱ ድሮፕ ዞን ይባላል ስለዚህ መጀመሪያ መስራት ያለብን ድሮፕ ዞን ነው ድሮፕ ዞን ለመስራት ምን እንደምናደርገው እቺ ታያችኋለች ከላይ ሶስት ነገሮች አሉ ኢሜጅ የሚላለ ቴክስት አለ እንደገና አድ ድሮፕ ዞን የምትላለች እሷን ብቻ ነው የምትነኩት እቺን ክሊክ ታደርጉና እዚህ ጋር ሌብል ጻፍ ይላል ሌብል ጽፋለህ ከዛ ዳን ስትለው ድራጌብል አይተም ያመጣልሃል ማለት ነው ሜሳፕ እንዳላረገው ብያ ነው ስለዚህ እነሱን ታስገባለህ ሁለት ምርጫ አለ ድራግ ለማድረግ አይዘር ያንን ድራጌብል አይተሙን ቴክስት ማድረግ ይቻላል ወይም ደግሞ ኢሜጅ ማድረግ ይቻላል ይሄ እንግዲህ ክሬቲቪቲ እናንተ ክሬቲቪቲ ነው በተለይ ለህፃናት ይሄ አንደኛ ሁለተኛ ሶስተኛ ክፍል አካባቢ ቴክስት ከምታረጉ አብዛኛው ኢሜጅ ብታረጉ ጥሩ ነው አንዳንዴ ግን ኢሜጅ እና ቴክስትን ደግሞ ማች ማድረግ ለምሳሌ አሁን የቤት እንስሳት ማስተማር የዱር እንስሳት ምናምን እንደዚህ ማስተማር ሲኖርብን ስማቸውን ቴክስቱን ከስዕላቸው ጋር ማች እንዲያደርጉ ማድረግ እንችላለን ድራግ ያደርጉ ፎቶግራፋቸውን ድራግ ያደርጉ ድሮፕ እንዲያደርጉ ካታጎሪ ምንም ማድረግ ይቻላል ስለዚህ እዚህ ስር እነዚህን ሰርተናቸዋል እነዚህን ከሳከሳል ወደዚህ ማድረግ ይቻላል ይሄ የሚመጣው እቺኛው ነክታችሁ ነው እቺን ድሮፕ ዞን ስታረጉት ይመጣል ለምሳሌ እቺ ኤዲት አድርጌ ላሳያችሁ ኤዲት ሳረጋት ልክ ቅድም ስከፍት ይሄን የመጣውን እቺኛዋን ከላይ ያለችውን ዞኗን ስትነኩ ይሄ ከፍትላችኋል መጀመሪያ ለዞኑ ስም ስጠው ይላል ወይል ዞን 1 ብየዋለሁ የመጀመሪያው ዞን 1 ላይ ምንድነው የምታረገው ይለኛል እዚህ ጋር ሰሌክት አደርጋለሁኝ ቀጥሎ ደግሞ ሁለተኛውን ትነካለ ዞን 2 ይላል እቺን አሁን እኔ ሰሌክት ያደረኳት ዞን 1 ስለሆነች ነው እቺን ደን ልበላትና ወደ ዞን 2 ደግሞ ገብቼ ላሳያችሁ እቺኛዋን ደግሞ ያት እቺን ደግሞ ከፍቼ ሳት ዞን 2 ነው ያልኳት እቺና ዞን 2 ትላለች ደን ትለዋለህ አንድ ተጨማሪ ልስራ እኔ ሜሳፕ እንዳያረግብኝ ቢሆነው ግን በደንብ ግልጽ እንደሆነላችሁ አንድ እቺ ሳብኳት ስለዚህ ዞን 100 ልበለው ለየት እንዴ ዞን 100 ልበለው ከዛ ሌብሉን አታሳየኝ ብየዋለሁኝ this drop zone can only contain one element አዎ ከዛ በኋላ ደን እለዋለሁ ደን ስለው እቺኛው ያያችኋት አሁን እቺ ዞን 100 ነች አልፈልጋትም ግን በፈልግ ሌላ ነገር ቢኖርኝ ወይ እዚህ ጋር አስቀምጣለሁ ሳይዟ እናንተ ናችሁ ድራግ ኤንድ ድሮፕ ያደረጋችሁም ታስተካክሏት አሁን እንደዚህ ሳባርጌ ከነዚህ እኮ ነች ቀጠን ያለች ስለሆነች ቀጠን አረጋታለሁ አንዳንዴ ሳይዟ አለ አሁን የኒውት 120 በ30 ነው የሚለው ይሄ ሳይዝ 120 በ30 ነው እቺኛዋ 120 በ30 ከሆነች እቺኛዋ 120 በ30 ብትሆን ጥሩ ነው ለምን ፕሮፖርሽናል ሲሆን ጥሩ ነው ቀጭን ውፍረታቸው
አንዳንዴ ለተማሪዎች ፍንጭ መስጠት ከፈለጋችሁ ለቀጭኑ ቀጭን፣ ለወፍራሙ ወፍራም፣ ለረጅሙ ረጅም ማድረግ ትችላላችሁ። አዘርዋይስ ግን ሁሉንም ፓራለል ማድረግም ይቻላል። እንደዚህ እኩል ቀጥ ያርጉ። ሞር አትራክቲቭ ይሆናል እንደዛ ካረጋችሁት። አንዱ ወፍራም አንዱ ቀጭን ምናምን ከሆነ ግን ያስቀይማል በጣም። እቺ ነች። አሁን ለዚች ደግሞ የሚሆን ሌላ ቴክስት እዚህ ጋር አስገባለሁ። ለማስገባት ምንድነው የማደርገው? ቴክስቶች ናቸው እነዚህ አይደል? ቴክስቱን መልሼ ቴክስት የምትለዋን ነካ። ልክ ቴክስት የምትለዋን ስነካ ቴክስቷን አስገባ ይለኛል። 100 ለዋለሁ። ዞን ስንት ላይ ነው 100 የምታስገባት ይለኛል። 100ን ማስገባው እዚህ ዞን 100 ላይ ነው ለዋለሁ። ስለዚህ 100 ለዞን 100 ማች እንዳደረገ ካወኩ በኋላ ደን እላለሁ ማለት ነው። ስለዚህ እቺ 100 የምትለዋን ዝም ብሎ መሃል ላይ ነው የሚሰጠኝ። እኔ ግን ወስጄ ቦታ አስይዛታለሁ። የሆነ ቦታ አስይዛታለሁ። ኦፍ ኮርስ አሁን ቦታ የለኝም በቂ ቦታ። ለምን ለዚህ አርጌ ፕላን አርጌ አይደለም የሰራሁት። ግን ሌትስ ሴይ በቃ እዚህ አካባቢ ተቀመጠን በል። አሁን ተማሪዎች በቃ እቺን 100ን ከ100 ጋር ማች ማድረግ እንዳለባቸው ነው። ጨረስኩ ማለት ነው። አሁን እቺን እኔ አንዳንድን ያሳየዋችሁ አንድሮፕ ዞን እና አንድራጌብል እና ድሮፔብል ያሳየዋችሁ በሙሉ እዚህ ጋር የምታዩቸው በዚህ መልኩ ነው የሰሩት። ከዛ መጨረሻ ላይ ሲጨርሱ ክሬት ነው የምትሉት እናንተ። እኔ ግን ኤዲት አድርጌው ስለሆነ አፕዴት ለዋለሁ። ከዛ አይፒ እንትኑ ያወጣልኛል ማለት ነው። ሾርት ኮድ ነው ያወጣልኛል። ወይ ክሬት ካረጋችሁት ወይም አፕዴት ካላችሁት በኋላ ነው አይፒ የሚወጣው። እቺን ሾርት ኮዷን ሰሌክት አድርጌ ኮፒ አረግና ልክ እንደ ቅድሙ እዚህ ኮንተንት ላይ አስገብቼ አየዋለሁ ማለት ነው። የመጀመሪያው ማስን ያስገባሁት፣ ሁለተኛው 56ኛው ነው። ይሄ ደግሞ ሶስተኛ እዚህ ጋር አስገባለሁ። ስለዚህ ኢንተር አረግና ሾርት ኮድ እንጠራለሁ። አሁንም ከዛ ሾርት ኮዱ ሲመጣልኝ ኮፒ ያረኩትን ፔስት አረጋለሁ። ፔስት አረግና ሴቭ ለዋለሁ። ሴቭ ካልኩ በኋላ እንደ ተማሪ ሪፍሬሽ አድርጌ አየዋለሁ ማለት ነው። ቅድም እነዚህ ሁለቱን አይተናል። ሳይንስ ላይ ነው ያስገባሁት። እዚህ ጋር ሶስተኛውን ያስገባሁትን ሪፍሬሽ አደረገው ይመጣል ማለት ነው። በዚህ መልኩ እንግዲህ 52 አይነት ቱሎች አሉ። እያንዳንዳቸውን ቱሎች ኤክስፕሎር ማድረግ ይኖርባቸዋል። ይሄውና እዚህ ጋር ገብቷል ማለት ነው። ከዚህ በፊት ይሄን አክቲቪቲ ሰርታችሁታል። መሃል ላይ ሳይንስ ግሬድ 2 ነው የምትሉት። እዚህ ቦታ ሞጁል ይገባል። አሁን ቅድም እነዚህን እኩል ስላረኳቸው አሁን እኩል ሆነዋል። እዚህ ጋር ያምራሉ። እንደዚህ ፍንጭ መስጠት ከፈለጋችሁ ግን አንዱን ትንሽ አንዱን ትልቅ ማድረግም ይቻላል። ሞጁል 1 ከዛ ከሞጁል 1 በኋላ ሌሰን 1.1 ሌሰን 1.2 ሌሰን 1.3 ከዛ በኋላ ኩዊዝ መጨረሻ ላይ አሁን ዛሬ የሰራሁት 100 የምትለዋለች 100 ከዛ ቼክ አርግለዋለሁ። ቼክ አርግ ስለው ሁሉንም ሰጥቶኛል። 100ን ግን ኤክስ አርጎኛል። ስለዚህ 100ን ኮንፊግሬሽን ጎሎታል ማለት ነው። እሱን እጄ ቼክ አርገዋለሁ። በዚህ መልኩ ነው የምሰሯቸው ማለት ነው። ስለዚህ 100ን ከፍታታለሁ። ከፍትና ኤዲት ብዬ አየዋለሁ። ኦኬ መጀመሪያ ኤዲት ማድረግ አለባችሁ ለማስተካከል። ኤዲት ካልነካችሁ ምን መቀየር አትችሉም። ጀስት እየታየ ማለት ነው። ይሄን ከፍቶልኛል። ይሄ ባክግራውንድ ነው። ከዛ ታስክ ላይ ነው የምገባው። ታስክ ላይ ገብቼ ይሄንን ኤዲት አድርጌ አየዋለሁ። ኤዲት አድርግና እዚች ጋር ቲክ አላረኳትም። ለዛ ነው ዞን 100 አለኝ። ዞን 100ን ግን ከማጋ ማች አርግ 100 ከሚለው ቴክስት ጋር ማች አርግ ብዬ ይሄንን መመሪያ መስጠት አለብኝ። ይሄን ባለ መስጠቴ ነው ቅድም ስለማያውቀው ኤክስ ያደረገኝ። ይሄንን ሴቭ ካረኩኝ በኋላ ጠቅላላ አፕዴት ለዋለሁ። አፕዴት ካረኩት በኋላ ወደ ኋላ ተመልሼ ያንን አክቲቪቲ ማየት ይችላልው ማለት ነው። Let me see. Once it's completing updating መሄድ እንችላለን ወደዚህ። ሪፍሬሽ አደርገዋለሁ።
ከዛ በኋላ 100ን ራሱ ያውቃታል ራይት ያደርገኛል ማለት ነው። እናንተም ይሄንን ከሰራችሁ በኋላ ቴስት ማድረግ አለባችሁ። ቴስት ካላደረጋችሁ ቀጥታ ተማሪዎቹ ጋር ሄዶ ግራ ሊገባቸው ይችላል ተማሪዎቹ። አንድ ሁለት አክቲቪቲ እስክትሰሩ በጣም ትንሽ ጊዜ ይወስድባቸዋል። አንዴ ከለመዳችሁት በኋላ ግን አንድ አይነት ነው። ለምሳሌ አንዴ ድራግ ኤንድ ድሮፕ የሰራ ሰው 100 ድራግ ኤንድ ድሮፕ ሲሰራ አንድ አይነት ፕሮሲጀር ነው። ስለዚህ 100ዋ እዚች ጋር ነች። ስለዚህ ቼክ ልበላት። አሁን ራይት አድርጎኛል። በቃ ከፈለጋችሁ አንዱን ሰርታችሁ ቼክ ማድረግ ትችላላችሁ። ከፈለጋችሁ ሙሉን ከጨረሳችሁ በኋላ ቼክ ማድረግ ይቻላል። መድገም ከፈለጋችሁ ሪትራይ ነው የምትሉት። ሪትራይ ብላችሁ አንዱን ወይም ከአንዱን በላይ ሰርታችሁ ቼክ ማድረግ ይቻላል። በዚህ መልኩ አሁን ድራግ ኤንድ ድሮፕን ሰርተናል ማለት ነው። ሶ እንደዚህ ከ52 ውስጥ 3 አይተናል። 48 አካባቢ ይቀረናል። ሶ ሁሉንም በአንድ ቀን መጨረስ አይቻልም። ቀስ ቀስ እያለ እንግዲህ በየቀኑ የደጋገምነው እንሄዳለን። አንድ ግን እንደማሳሰብ የምነግራችሁ ምንድነው ኢንስትራክሽናል ዲዛይን ላይ በጣም ብዙ ስራዎች ውስብስብ ስራዎች አሉ። ከሁሉም ግን ውስብስብ የሚባለው ይሄ ኢንተራክቲቭ ቱል መስራት ነው። ስለዚህ ኢንተራክቲቭ ቱል መስራቱ ትንሽ ከጨነቃችሁ በጣም ይሄ ነገር ከባድ ነው አልችለውም ወደሚል እንዳትሄዱ፣ በፍጹም ወደዛ እንዳትሄዱ። ለምን አሁን እንዳለ ካለው ኮንቴንት ውስጥ ይሄ ምናልባት 15% 20% ከቨር ቢያደርግ ነው። ሌላ 80% ከኢንተራክቲቭ ቱል ውጪ ያለው አሉ። ቴክስት ማስገባት አለ፣ ቪዲዮ ማስገባት፣ ጥያቄ ማውጣት፣ ኩዊዝ ማስገባት፣ በጣም ብዙ ስራ ስላለ ይሄኛውን እስክትለምዱት ይሄንን ጀስት ዝለሉት። እየዘለላችሁ መስራት ትችላላችሁ። ነው ሪኮሜንድ ማድረገው እሱን ነው። ለምሳሌ አሁን ኢንስትራክሽናል ዲዛይን ላይ ያለውን ኮርስ ላሳያችሁና የትኛውን ሰርታችሁ የትኛውን መዝለል እንደምትችሉት ማሳየት እችላለሁኝ። በዛ መሰረት ከሰራችሁት በደንብ እየዳበረ ሲመጣ ሙያችሁ ያኛውን እስከ ጫፍ ጨርሱት። ለምሳሌ 30 ሌሰን 40 ሌሰን ካለ 40 ሌሰን ቴክስት እያስገባችሁ ስዕል እያስገባችሁ ኩዊዝ እያስገባችሁ ትጨርሱትና መጨረሻ ላይ ወደ ኢንተራክቲቭ አክቲቪቲ ትመለሳላችሁ እንጂ ኢንተራክቲቭ አክቲቪቲውን እስከምለምደው ድረስ ብላችሁ ሌላውን ሳትሰሩ ቁጭ ብላችሁ እንዳትጠብቁ። ጀስት እየዘለላችሁ ትሄዱ። ቦታቸው ስለተያዘ ችግር የለውም። ይሄ ለምሳሌ 1.4 ላይ ወይም 1.3 ላይ ብንመጣ ልክ እናንተ ይሄን ቴምፕሌት ነው የምሰጣችሁ ብያችኋለሁ። እዚህ ቴምፕሌት ላይ መታችሁ ነው የምትሰሩት። ለምሳሌ ኮምፒተንሲስ ትሉና ኮምፒተንሲ ለመጻፋውን H5P አያስፈልጋችሁም። ስለማያስፈልጋችሁ ይሄንን ጨርሱ። አሁን ነው የሁሉንም ሌሰኖች ይሄ መጨረስ ትችላላችሁ። ቀጥሎ ቪዲዮ ሌሰን አሁን አናስገባም ብያችኋለሁ። ስለማናስገባ ይሄን እንዳለ ተውት፣ ምንም አትንኩት። ቪዲዮ ሌሰን ይላል። እኔ የምሰጣችሁ ቴምፕሌት አለ ካሚንግ ሱን እንዳለ ይቀመጥ። ሶስተኛ ኪ ተርም ነው። ኪ ተርም ላይ እቺ ኪ ተርም ላይ ታስፈልጋለች H5P ግን በጣም ተራ ነች። እቺኛዋን እንደውም ላሳያችሁ የመጀመሪያ ስለሆነች እንድትሰሩባት እጃችሁን እንድታፍታቱባት እሷን ብቻ ላሳያችሁና ጨርሳለሁ ዛሬ። ሌላ ሌሰን ፎከስ ላይ ሙሉ በሙሉ H5P አያስፈልገውም። ስለማያስፈልገው እናንተ ራሳችሁ እነ ኮንቴንቶቹን ኢሜጆቹን ምናምን ማስገባት ትችላላችሁ። ምናልባት ማትማቲክስ የምትሰሩ ሰዎች ያው ራሱ ዋናው ኮንቴንቱ ምሳሌ ምናምን ስለሚበዛው ፊዚክስ እና ማትስ ምሳሌዎቹን ደግሞ በኢንተራክቲቭ ብሰጥ አሪፍ ነው ይሻለኛል የሚል ሐሳብ ካላችሁ በእርግጥ እዛ ላይ ልትገቡ ትችላላችሁ። አዘርዋይስ ግን ኢንተራክቲቭ አክቲቪቲ የሚለው ፓርት ላይ ነው ማለት ነው የምትፈልጉት። ሶ ኢንተራክቲቭ አክቲቪቲን በደንብ ማስተር ያላረገው ሰው ይሄን ፓርት ዝለሉት፣ ችግር የለውም እንጂ ኮርሱን ወደ ኋላ እንዳትቀሩ። ቀጥታ ይሄንን ዝለሉትና ዝለሉ ስላችሁ ዲሌት እንዳታረጉ። ርዕሱ እንዳለ ይቀመጥ። ከዛ በኋላ ግን እቺ ፓርት ምንም ባዶ ነች ማለት ነው። ቀጥታ ወደ ሰመሪ ነው የሚሄደው ወይ ወደ አሰስመንት ነው የሚሄደው። እያረጋችሁ ስሩት። እኛ መጨረሻ ላይ ወዲያው ቶሎ ፈጥናችሁ መስራት የቻላችሁ ሙያውን በፍጥነት ያዛችሁት ደስ ይለናል። ሌሎቻችሁን ግን ከኋላ በደንብ እናግዛችኋለን። ኢንተራክቲቭ አክቲቪቲ ቻሌንጂንግ በጣም ታይም ኮንሱሚንግ እንደሆነ እናውቃለን። ነገር ግን ዋና ሪኳየርመንት ነው። ስለዚህ እሱን ካልቻልኩኝ በቃ አልችለውም ብላችሁ ፍራስትሬት እንዳታረጉ ነው ደጋግሜ የማሳስባችሁ። just forget them፣ ዝለሏቸው። ሞክራችሁ ካቅማችሁ በላይ ከሆነ እኛ ቴክ ኬር እናደርገዋለን። በተቻላችሁ መጠን ግን አብዛኞቻችሁ ለመስራት ራሳችሁን ለማብቃት ሞክሩ። በስልጠና እኛ ምንም ሳንታክት ትሬን እናደርጋችኋለን። ነገር ግን the worst case scenario ቢያንስ ሌላውን ስሩት እንጂ ጊቭ አፕ እንዳታደርጉ ለማለት ፈልጌ ነው። አይ ቲንክ ለዛሬ ይበቃናል። እቺኛዋ ግን በጣም ትንሽ ስለሆነች እሷን ላሳያችሁ። እቺን
የኪ ተርምስን የሰራንባትን ሞጁል ማለት ነች። እቻውን አኮርዲዮን ትባላለች። ቀጥታ እዚህ ላይ ሄዳችሁ አድ ኒው ትሉና አድ ኒው ብላችሁ አኮርዲዮን ሚል ትመርጣላችሁ። በጣም ቀላል ነገር ስለሆነች ነው እሷ ጋር ምንም ጊዜ አትወስድም። እሷ አኮርዲዮን ምትላለች እዚህ ጋር አኮርዲዮን ክሬት ቨርቲካሊ ስታክድ ኤክስፓንደብል አይተምስ ነው የሚለው ትመርጣላችሁ። ይሄንን ዲሞ ማያስፈልገንም ኦሬዲ ቅድም አሳይቻችኋለሁ። ዲሞን ዩዝ ነው የምትሉት ዳይሬክትሊ ዩዝ ካረጋችሁት በኋላ እንደተለመደው ታይትሉን አስገባ ይላል። ታይትሉ ለሌሰን 550 ለሌሰን 550 ኪወርድ ነው ለኪ ተርምስ ነው ያዘጋጀሁት እንደማለት ነው። እዚች ጋር ኮለን ታረጋላችሁ። ኦኬ ኪቦርድ ትንሽ ሜስድ አፕ ነው። የራሴን ላፕቶፕ አለ የሚጠቀም ካለሁት ለመቅዳት ፈልጌ እና ኪቦርዱ ተዘብራርቋል እዚህ ጋር። እዚህ ጋር ኮለን ነው የምታረጉት። ኮለን ታረጋላችሁ። ይሄ 2 ነጥብ ማለት ነው። ከዛ በኋላ ታይትል እዚህ ጋር ታይትልና ቴክስት ነው። ለምሳሌ ታይትልና ቴክስት ነው ማለት ቃሉን እዚህ ጋር ጽፍታላችሁ። ሌትስ ሴይ ኤነርጂ ትሉና ቴክስት so the ability or capacity ብላ 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 ብላችሁ ጽፋላችሁ ማለት ነው ያላችሁ። ከዛ ሁለተኛ ቃል ማስገባት ከፈለጋችሁ አድ ፓኔል ነው የምትሉት። ከዛ ሁለተኛውን ቃል ታስገባላችሁ። ቬሎሲቲ ማለት ምናምን ብላችሁ ዲፈረንት ታደርጋላችሁ። ስፒድ ዊዝ የሆነ ነገር ዳይሬክሽን ነው የምትሉት አይደል? ጽፉታላችሁ። ከዛ ሶስተኛ ቃል እንደዚህ ነው። ፎርስ ማለት ምን ማለት ነው? እነዚህ ከጨረሳችሁ በኋላ 10ም 5ም ካሉ ታረጋቻላችሁ። ቨርቲካሊ ይደረድራቸዋል። በቃ ኢትስ ዳን። እቺኛውን ዲስፕሌይ ኦፕሽን ላይ ኦፍ ማድረጋችሁ እንዳትረሱ ይሄንን። ከዛ በኋላ ክሬት ልታላችሁ። ክሬት ካላችሁት በኋላ ሾርት ኮዳን ብቻ ወስዳችሁ ኢምቤድ ማድረግ ነው። በጣም ቀላልነች። እቺኛውን አኮርዲዮን ለመስራት ምንም በቃ ሊትራሊ ቴክስት ከመስራት የበለጠ ጊዜ አይወስድም። ስለዚህ እንደዚህ ሆኖ ይመጣል። ኤነርጂ የሚለውን ታዩታላችሁ። ከዛ ቬሎሲቲ ከዛ ፎርስ አስፈላጊ ከሆነ ይሄንን ወስዳችሁ ልክ ቅድም እንዳደረግነው ሁሉ እዚህ ቦታ ላይ አንድ ትጠሩና ይሄንን ሾርት ኮድ እሷ ላይ ፖስት ታደርጓታላችሁ። ከዛ ሴቭ ታደርጉትና ሪፍሬሽ አድርጋችሁ ማየት ነው። ስለዚህ ይመጣል ማለት ነው ራሱ። ኤግዛክትሊ እዚህ ጋር ያየነው ነው የሚመጣው። እዚህ ጋር ያየናት ራሷ ትገባለች። የፈለጋችሁት ቦታ ፍሬሙን አታበላሹት እናንተ። ይሄ ማለት ለምሳሌ ኪ ተርምስ የሚለውን ጽሁፍ እንዳለ ነው። ይሄን አሰርዙትም። እኛ ቴምፕሌት ላይ ምንም ኪ ተርም ብላችሁ መጻፍ ይሄንን ግሬ ማድረግ ምናምን አይጠበቅባችሁም። ቀጥታ እቺኛው ኦኬ ይሄ እንደ መምህር ልግባና ላሳያችሁ። እዚህ ኮርስ ላይ እቺኛው ብቻ ነች የምመጣው። ልክ ያንን ስትከፍቱት እንዳስተማሪ ስታዩት እነዚህ ዳሽ ነው የምታገኙት። ስለዚህ መጀመሪያ 18 ከነበረ 18ቱን ታጠፉትና ቺን ብቻ አጥፍታችሁ ቺን ብቻ መተካት ነው። ሌላ ቴምፕሌቱን አትነኩትም። ልክ ስታስቀምጡት ራሷ ስክት ትላለች ሄዳ። በቃ ጽድት ያለ ስታንዳርድ አንድ አይነት፣ ከለሩ አንድ አይነት፣ ሳይዙ አንድ አይነት፣ ፎንት ቴክስቱ ሁሉ ነገር አንድ አይነት ነው የሚሆነው። በጣም ነው የሚያምር። አንድ ሰው የሰራው ነው የሚመስለው። ሙሉ ሁላችንም 40 50 ሰው ሰርቶት አንድ ሰው የሰራው ነው የሚመስለውና በዛ መልኩ እንድንሰራው ነው። አይ ቲንክ ለዛሬ ይበቃኛል። 9 ሰዓት ሆኗል። ሰዓት በጣም ሄዶብናል። ለጥያቄና መልስም ብዙ ጊዜ የሚኖረን አይመስለኝም። ባይሆን ጥያቄና መልሱን ነገ እናድርገው። ምናልባት ግን እንደው 1-2 ደቂቃ ወሳኝ የሚባል ነገር አለኝ ይሄንማ እንዴት ሳልሰማ የሚል ሰው ካለ እድል ልስጥ። ኦኬ ካልሆነ ግን በቃ ነገ ጥያቄና መልስ እናደርገዋለን። ለዛሬ ይበቃናል። ግቡና ተለማመዱበት። በአስተማሪ አካውንት ከገባችሁ በኋላ ማኤች5ፒ ላይ ወይም ኤች5ፒ ኮንተንት ገብታችሁ አድ ኒው ያላችሁ ትሰራችኋላችሁ። በእኔ በኩል
ጨርሻለሁ። ቴንክ ዩ ሶ ማች ኤንድ ሲ ዩ ቱሞሮ። ዶክተር ጎሳይ እዚህ ጋር ሀሳቦች ካሉ